የሰሩትን ግንብ ፈረሰ። አሁንም ዮኒ ማኛን ሆይ ብለው ተቀበሉ። አሜን ተቀበልኩ። ምን ችግር አለብኝ? እኔ ጣጣ የለ የአራዳ ልጅ ጣጣ የለውም እኮ የትም ገብተን ሾልከን የምንወጣ ሰዎች ነን። ገባን። አስጮሁን። ኦርቶዶክስ ስትሰደብ ኦርቶዶክሶች እንደሚያለቅሱብኝ አውቃለሁ። ጓገጭ እንደሚሉ አውቃለሁ። ይጠጧት። ምክንያቱም መጨረሻ ላይ አንጀታቸው ቅቤ እንደሚርስ አውቃለሁ። ምን ችግር አለ? ምን ችግር አለ? ይጠጧት። ከዛ ጠጧት። 8 ወር ተገባበዝን። የሚያውቁ ጀለሶች በመጀመሪያ እቺ ተንከሲስ ሎዛ የምትባል የምታስበላኝ ቪዲዮ ሰርታ ነበር። ሎዛ የሰራችው ቪዲዮ አይ ቲንክ አሁንም አለ ብዬ አስባለሁ። በመሀል እያመለጠኝ እመቤቴን እላለሁ እና እኔም የማያስችለኝ ነገር አለ። ሎዛ ቪዲዮ ሰራች። አረ አልኩ ይሄማ ዙሩ መጠንከር አለበት፣ ዙሩ መጠንከር አለበት አልኩ። በመሀል እያወራሁ እመቤቴን እላለሁ፣ ያመልጠኛል። የሆነ ሰው ቀንጨብ ያደርግና ይፖስተዋልና ድንግልን እምላት ነገር አለና ድንግልን እላለሁ፣ እመቤቴን እላለሁ እና ያመልጠኛል። እና ፕራክቲስ ማድረግ አለብኝ ይሄን ነገርና ከዛ ቀስ እያልኩ እሱ ነገር ተረሳሳ። እነዚህ ወንጌል ቢረገጥ ግድ የላቸው። የ8 ወር ሕፃን ልጅ ነው ዮኒ ማኛ። ወንጌል ቢሰድብ ምን ችግር አለው? ይስተካከላል፣ በንስሐ ይመለሳል ምናምን ተባለና እዛው ላይ ተሰራ። እዛው ያለ ከሰዎች ጋር ነው አሁን ጨዋታው። ሰዎችን ስታወራ ለሱ እግዚአብሔር ምን አደረጋቸው? የዛኔ አላሳያቸው። ወንጌል ሲነካ ምናምን ምንም አልመሰላቸው። ግን የነሱ ውድቀት ክፍፍላቸው መምጣት መጠየቅ ሲጀመር ግን ማበድ ጀመሩ። ማበድ ጀመሩ። ኮረንቲ አሳዛቸው። የነሱን የማጭበርበር ቅርጫው ኢየሱስ ጌታ ኢየሱስ ይቅር በለኝ፣ እነሱ ቤት ያለው ቅርጫው ኢየሱስ የሚባለውን ይዘውት እንደሚዞሩ በገሃድ አሳየው። ቅርጫውን የቅድስት ድንግል ማርያም ልጅን አይደለም፣ ቅርጫውን ኢየሱስ ይዘውት ሲሽከረከሩ እንደሚውሉ አሳየው። ስለዚህ ምን ሆነ? እውነታውን ነገር ይዤ ወጣው። ይኸው በምታዩት መልኩ ሲታመሱ ነው የሚውሉት። ሲታመሱ ሲባሉ ነው የሚውሉ። ለምን? እውነት እነሱ ጋር የለችም። እውነት አምላክ ጋር አለ፣ እግዚአብሔር ጋር አለ። በ14ኛው ክፍለ ዘመን ከዛ በፊት የነበሩት ክርስቲያኖች በሙሉ ምን የላቸው ማለት ነው? አልዳኑ። ከ14ኛው ክፍለ ዘመን በፊት የነበሩ ክርስቲያኖች አልዳኑ። በነሱ ጭንቅላት ከዛ በፊት የነበሩት እነ ሙሴ አልዳኑም፣ እነ አብርሃም አልዳኑም፣ ማናቸውም አልዳኑም በነሱ እይታ። ስለዚህ የቅርጫውን ስራቸውን ራሱ ጌታ ኢየሱስ ክርስቶስ ቋንቋቸውን እንድደበላልቀው ይኸው መድረኩን ሰጥቶኝ ቋንቋቸው ተደበላልቆ ለደቂቃ ማውራት ሳይችሉ ተለያይተዋል። እኔ እያለሁ ወጣ። ኤፍሬም ባለጊዜው ሳይስማሙ ከሉተራውያንና እኛ በወንጌል አንድ ነን ምንም ችግር የለብንም ያለው ኤፍሬም ባለጊዜው ተጣልተው ከዳዊት ጋር ከሉተራውያን ጋር አሁን ወጥቷል። ስለዚህ ኤፍሬም ባለጊዜውና ኤርሚያስ አበበ አንድ አይነት እምነት የላቸውም። ይሄን ታውቃላችሁ? ብዙዎቻችሁ አታውቁ። አንድ አይነት እምነት የላቸው። ኦርቶዶክስ የተዘበራረቀ ትምህርት የላት ምንም። ኢትዮጵያ ኦርቶዶክስ ገብርኤል ቤተክርስቲያን ብትሄድ፣ ሚካኤል ቤተክርስቲያን ብትሄድ፣ ቅድስት ድንግል ማርያም ኪዳነ ምሕረት ጋር ብትሄድ፣ አቡዬ ጋር ብትሄድ፣ ተክልዬ ጋር ብትሄድ፣ ቅዳሴው አንድ አይነት፣ ትምህርቱ አንድ አይነት፣ ሁሉ ነገር አንድ አይነት። ይሄ መባረክ ነው። እግዚአብሔር ሲኖር ቋንቋን አይደባልቀው። አሁን በብዛት ፔንቴኮስታል እያስተላለፍኩት ያሉት እኔ ኦርቶዶክስ ከመሆን ጾታ ቀይራለሁ ያልኳትን እያንሸራሸሯት ነው በየቦታው። ሌላው ለስዕል አትስገዱ የሚል ቁማር ይዛችሁ መጣችኋል። ልጠይቅ እንዴ ተስለው የለ እንዴ? መጽሐፍ ቅዱስ ላይም እኮ ይላል። እናንተ የምትመርጡት ምንድን ነው? ፒክና ቹዝ እያደረጋችሁ የምታደርጓል ነገር ግራ ነው የሚገባኝ። ደስ የሚላችሁን ታደርጋላችሁ፣ ደስ የማይላችሁን አታደርጉ። እንዲህ በስነ ስርዓት ቅረጽ ተብሎ የለ እንዴ? ቅረጽ ክሩቤልን ሲቀርጻቸው ምን ሳላቸው ማለት ነው። መቅረጽ ማለት መሳል የሚጠረቡ ነገር አይደለም። እነ ክሩቤል በእውነት ካነበባችሁት ብዙ ነገር አለ፣ ለመልካም ነገር አለ። የአምልኮ ስግደት ከሆነ ችግር አለ። የአምልኮ የአክብሮት ስግደት ትደፉ የለ እንዴ? ብድር ለመጠየቅ የሰው እግር ላይ ተወድቆ የለ እንዴ? የባለስልጣን እግር ላይ ወድቃችሁ ታኮ የለ እንዴ? እሱ ምን ልትሉት ነው? ኢየሱስ ክርስቶስን በጸጋ በስጋ የወለደች እናት አይ እሷ ምንም ችግር የለውም አታመስግናት ትባባላል። ምንም እውቀት የለ። እውቀት የሚባል የሌለበት በተለይ የደቡብ ልጆችን ተጫወቱባቸው።
እቃ ነው ያደረጓቸው። ጌታ ኢየሱስ ምስክሬ፣ እንደ ደቡብ ልጅ ጴንጤ የተጫወተበት የለም። ኦሮሞን አልተጫወተበትም፣ ለአማራ ልጆች አልተጫወቱባቸውም፣ ተጋሩ አልተጫወተበትም፣ አፋርን ብትለው አልተጫወተም፣ ጋምቤላ አልተጫወት። የደቡብ ልጆችን በሙሉ ጢባ ጢቤ ተጫወቱባቸው። ጉራጌዎችን አልተጫወቱባቸውም። ጉራጌ ወይ ሙስሊም ነው ወይ ኦርቶዶክስ ነው። ጉራጌን አልተጫወቱባቸውም። በተለይ ወላይታ ላይ ሀዲያ ላይ ምናምን ብትሄድ ዲቻ ምናምን ብትሄዱ እነሱን የተጫወቱባቸው እንጂ ሌላ ኖበዲ ና ማንም የተጫወቱበት የለም። ሌላ ዲቻ ምናምን ወላይታ ሀዲያ ምናምን ተጫወቱ። ገንዘባቸውን እጥብ አድርገው በሏቸው። ያሳዝን። እነዛ ምስኪን ጋሞ ምናምን የሚባሉ ተጫወቱባቸው። በነፍሰ ስጋቸው ተጫወቱባቸው። እየሄዱ ማኖፍ ጋር ነኝ ይላቸዋል። እየሄዱ ገንዘብ ከባንክ ሄደ ማውጣት ትችላለህ ይለዋል። ዛሬ እንትን ትሆናለህ እያለ ይቀባጥርለታል። ሲዳማ ተጫወቱባቸው። በቃ ጢባ ጢቤ ተጫውተው የደቡብ ልጆችን መሳቂያ መሳለቂያ አድርገዋቸው እና በፍጹም የኦሮሞ ልጆችን መሸወድ አትችልም። በዚህ ተጋሩ አማራ ነው። የአዲስ አበባ ልጅን አሸውደው ምናምን እና የደቡብ ወላይታ ሀዲያ ዲቻ ምናምን ሲዳማ ምናምን መጫወቻ ሆናቸዋል። ትንሽ ቆም ብላችሁ ብታስቡ ጥሩ ነው። ምንም ከ14ኛው ክፍለ ዘመን የመጣ እሱንም እነ ሉተር ያመጡት እምነት እንጂ እውነተኛ የጥንት የጠዋት እምነት በክርስቶስ የታነጸ በክርስቶስ ደም የሆነ ማንነት የለው። ቤተክርስቲያን በክርስቶስ ደም የተሰራ አይደለም። ያንተ የሆነ መጋዘን ውስጥ ትገባለህ፣ ስፒከርና ምን ትይዛለህ? ስፒከርና እንትን ማይክ ትይዛለህ፣ ሃሌሉያ ስትል መዋል። ይሄ እምነት አይደለም። ከዛ ኪቦርድ ታደርጋለህ። ይሄ እምነት አይደለም እና ብትማሩ ጥሩ ነው። እምነት ብዙ ጥንካሬ ያስፈልገዋል። ብዙ በኦርቶዶክስ በነገራችን ላይ በየገዳማቱ የምታያቸው እግዚአብሔርን ፈልገው እንጂ ሰው ፈልገው የሄዱ ሰዎች አይደለም። እቺ ምድር በቃን ብለው ነው። መነኮሳት ማለት በኦርቶዶክስ ከሚኖረው በታች ከሟች በላይ ብላ የሚኖሩ መነኮሳት አሉ። ዓለም በቃኝ ያሉ እግዚአብሔርን የሚያመልኩ ብዙ በገዳም ባህታውያን አሉ፣ መነኮሳት አሉ። ይሄ በእግዚአብሔር ፍቅር ስጋን የማይፈልጉ የእግዚአብሔርን መምጫ ብቻ የሚፈልጉ እንጂ በአሳማ ስጋ እየደለቡ በቪኤት እና በፕራይቬት ጀት የሚርመጠመጡ ሆዳሞች አይደሉም። ስለዚህ ኮምፕሊትሊ የኦርቶዶክስ እምነት የገባቸው ሰዎች ዘላለማዊ ህይወትን ይኖሩታል። ዊዛውት ኳስችን ጥያቄ እንኳን አይጠይቁም። ለምንድን ነው መጾመው ብሎ እንኳን አይጠይቁም። ይጾማሉ። ለምን? መጾም ከእግዚአብሔር ጋር እንደሚያገናኝ ያውቃሉ። መጸለይ የእግዚአብሔር ቤትን እንደሚያወርስ ያውቃሉ። ለጥያቄ እንኳን አያቀርቡትም። ሆዳሙስ ምን ይላል? ከአፍ የሚወጣ እንጂ ወደ አፍ የሚገባ ችግር የለውም የሚል አንድ ጥቅስ ይዞ ሊመጣና ያጓራብሃል። ሆዳሞች ሁሌ የሚወጡባትን መንገድ ኤክስኪውዝ ነው የሚፈልጉት። ጻድቆችስ በደንብ ይቀበሉታል። ለምን ብለው እንኳን አይጠይቁም። ጻድቅ ስትሆን አትጠይቅም። ያመነ አይደለም የሚለው ጻድቆች አይጠይቁም፣ ያደርጉታል። ያቺ 12 ዓመት ደም ሲፈሳት የነበረች ሴት ምን ታረግ ነበረ? አንዴ ጨርቁን ብነካው፣ የኢየሱስ ክርስቶስን ጨርቁን ብነካው እድናለሁ ነው ያለችው። ፕሮሰስ የለ፣ ልጾም ልጸልይ ምን ላድርግ፣ የሁላ ግርግር አለ። ሰው ሁላ እየገፋው እኮ ነው። ሰው ሁላ ይጋፋው ነበር ክርስቶስን። ሁሉም የተጋፋው እሱ ጋር እንደ አይሾ ስፒድ ኢትዮጵያ እንደመጣው አብሮ መገፋፋት ነው የፈለገው። ግን ኢየሱስ ክርስቶስን ጨርቁን ብቻ በነካ እድናለሁ። ዳነች። ምንም ጥያቄ የለው። ስለዚህ አሁንም የኦርቶዶክስ እናት አባቶች ይህንን ጸሎት ጀርዬ ይህንን ጸሎት መነኮሳት ሲያደርጉ፣ ባህታውያን ሲያደርጉ፣ የበቁ ሰዎች ቄሶች ሲያደርጉ ምን ለማለት ነው? ለመጽደቅ ነው፣ ለሌላ ጉዳይ አይደለም። ማን ነው በቤት መሄድ የማያምረው? እስቲ ንገሩ። ማን ነው የተንጣለለ ቪላ ላይ መኖር የማያምረው? ማን ነው? ሁሉም ያምረዋል አይደል? ያ ምንም ጥቅም የለውም። ዓለምን ንቀው ኖ ይሄ አይደለም ኑሮ የኔ ቤት ሰማይ ቤት ነው ብለው የቆምንበት መሬት ነገ ከታች የምንሆንበት ነው። ዛሬ የምንኩራራበት፣ ወክ የምናደርግበት፣ መኪና የምንነዳበት፣ በአየር ላይ በፕሌን የምንሄድበት ነገ ከምድር በታች ነው። ይህንን አባቶች ነቅተዋል፣ አውቀዋል። ስለዚህ ምን አድርገዋል? የዚህኛውን የምድሩን ኑሮ ሳይሆን የሰማይ ኑሯቸውን በደንብ አድርገው የኦርቶዶክስ አባትና እናቶች አመቻችተዋል። ሲቆርቡ በማን ስም ነው ኦርቶዶክስ የምታቆርበው? በክርስቶስ ስም ነው የምታቆርበው። የዘላለም ሕይወት የሚሰጠው ክርስቶስ እንደሆነ ነው የምትናገረው። ስለዚህ ችግራችሁ ምንድን ነው? ሳታውቋት ቀበጣጠራችሁና ግራ ተጋባችሁ።
እኔ የእናንተን ይህንማ ማወቅ አለብኝ ነው ከራሴ ጋር ያልኩት። ማወቅ አለብኝ ይህንን ነገር እስቲ ልወቀው። እውነት ከሆነ አብሬ መሰክራለሁ፣ እውነት ካልሆነ አጋልጣለሁ። እውነቴን ነው። ምንም ስፔሻሊ ፔኔኮስ ፕሮቴስታንት ከሆናችሁ ዋጋ የላችሁም። እውነቱን ልንገራችሁ፣ በጥምቀቱ አታምኑም፣ በቁርባኑ አታምኑም፣ በምንም አታምኑ። ኢየሱስ ኢየሱስ ማለት ብቻ ነው ያድነው ነው የምትሉት። ገደል ገብታችኋል። ምናልባት ሉተራውያን እግዚአብሔር ማስተዛዘኛ ሊሰጣችሁ ይችላል። ማስተዛዘኛ። ጴንጤዎች እኮ ቫለንታይን ቀንን ያከብራሉ። አሁን የክርስቶስን ልደትና ፋሲካን አያከብሩም። አይገርምም? ቫለንታይን ዴይ አብዛኛው ጴንጤዎች አሁን ጥሩ የፍቅር ቀን ብለው ያከብሩታል። በደንብ ይህን አውቃለሁ። አሏሽ ቫለንታይን ቀንን በጣም በቲክታክ አበባ ተገዛልን ብለው የአበባቸውን ሲያሳዩ የሚውሉት አብዛኛው ፕሮቴስታንት ናቸው። ግን ቫለንታይን ቀንን አክብረው የክርስቶስን የፋሲካን በዓል አያክብሩ። ቫለንታይን አክብረው የኢየሱስ ክርስቶስን መወለድ አያክብሩ። የሚደንቅ ጥንጥጥና፣ የሚደንቅ መራቀቅ አሳይታችሁኛል። እና ያየሁት ነገር አብዛኛው ፋለሲ ነው፣ ስህተት ነው። የእውነት መንገድ የለም። ስለሌለ ነው በግልጽ የምነግራቸው። ይህን ደግሞ ቻሌንጅ አታደርጉኝም፣ ፈርታችሁኛል።